ከጓደኛ አልጋ ክላይ ወጥቼ ያሳሳትኩ? ቆይ እኔ እንዴት እንደዚህ ያደርጋለሁ? ምን አይነት መጥፎ ሰው ነኝ? ወደዋለሁ በቃ። እሱ ወንድሜ አይደለም። እኔ አቤንም ጃኔ ማፈቅር ይሄ ፍቅር የማይገባው የእናቱ ቢጤ ደነዝ። ፍየል ካመረረ ሞኝ ከበረረ አሉ። ወንድሜ ነው ለዚህ የዳረገኝ። ማፍቀር ባንቺ ባይጀመርም ወንድምን የማፍቀር ግን የመጀመሪያዋ ሴት አንቺ ነሽ። እባክሽን በኋላ የሚጸጽትሽን ነገር እንዳታረጊ። ረጋ ባይና አስቢበት። በእኔ የተነሳ ቤተሰብ እንዲበጠበጥ አልፈልግም እና እባክህን ተወኝ። ምን እያልሽኝ ነው? ያልከውን ሁሉ አስቤ ደርሼበታለሁ። አንተ እኔን ለመርዳት ብለህ እንደሆነ አውቃለሁ። አንቺም የኔ ልጅ ይዘሽ እንድትሰቃይ አልፈልግም። ደግሞ እኔ ምንም የጨመርኩት ነገር የለም። አንተ ምን የምትሰቃየን ነው? እና ልጁ ሳይገፋ ላስወጣው ወስኛለሁ እና በቃ ተወኝ። እንዳታስቢ፣ ልጄን ጫፉን ለመንካት እንዳትሞክሪ። ያንተ ልጅ አይደለም የራሴ ልጅ ነው። አንተ እኔ ስትዋሸኝ ነው እንዳልነካኝ ደግሞ በደንብ አውቃለሁ። እየዋሸሁ አይደለም፣ የምሬን ነው። እኔ ነኝ የልጁ አባት እያልኩሽ። ድሮ ወንድ ነበር እመን የሚባለው፣ አሁን ሴት እመን ይባላል። ጉድ እኮ ነው። አንተ አስረገዝኩሽ ትላለህ፣ እኔ ደግሞ አላስረገዝከኝም እያልኩ ነው። እውነታው እሱ ስለሆነ ነው። ሄሎ ወንድሜ፣ እባክህ ቶሎ ድረስ። እህትህ ራሷ አልታጠፋ ብላ በጣም ተቸግሬያለሁ። ምን? ከአቅሜ በላይ ሆኖብኛል። እሺ ቶሎ ድረስ። እሺ ምን? እሺ የት ነህ? መጣሁ። እስኪ ተረጋጊ። አንቺ ከመሞት ምንድነው የምታገኘው? አንቺ ብትሞቺ እኮ ነው ይጎዳል። ለምንድን ነው ቆይ ለኔ ስትይ እንኳን ሞትን ማታዩ? እኔ አላሳዝንሽም እንዴ? እሺ ወንድሜ እንኳን ደህና መጣህ። ምንድነው ታሙ? አቤት መጣልኝ እንዴ? ምን ሆና ነው? ቆይ እህትህ ራሷን ሲጥ ልታረግ ስትል በቁጥጥር ስር አውያታለሁ። እኔ ካንተ ተለይቼ በጭራሽ መኖር አልችልም። ደግመሽ ስሜ እንዳጠሪ። ይኸውልሽ ነግሬሻለሁ። የፈለከውን ያህል ብትጮህ የሚለወጥ ነገር የለም። በቃ አፈቅርሃለሁ። አንቺ የልጅ አክስት ብቻ ነሽ። አዎ አንቺ የልጁ አክስት ነሽ። ትሰምኛለሽ? ወንድምነቴን ሳትቀበይ እንዳታናግሪ። በቅርቡ ሁለቱ ይጋባሉ። እንደውም አንቺ አንደኛ ሚዜ ነው የምትሆኚው። ደስ ሊልሽ እኮ ነው የሚገባው። ደግሞ የማያድግ ልጅ ለማሳደግ አትሞክር። እኔ ገና ሳይወለድ ነው የምገለው። አረ የምትናገሪው ነገር እንዳለ ኃጢአት ነው። ይኸውልሽ እያንዳንዱ ላሰብሽውና ለተናገርሽው ነገር ደጋግመሽ ንስሐ ግቢ። አረ ንገራት በእናትህ። ያንቺ እኮ የጉድ ነው። በዚህ በኩል ወንድሜን አፈቀርኩት ያለሽ፣ በዚህ በኩል ታንቄ ካልሞትኩት ያለሽ። አረ ተይ ተረጋጊ። እኛንም አታስጨንቂን። እኛ እኮ ተከራይነን፣ እንደዚህ መጨነቅ እኮ የለብንም። አንድ ንስሐ ብቻ ሳይሆን በተደጋጋሚ ንስሐ መግባት አለብሽ አንቺ። አንዴ ልጨርስና እገባለሁ። ገና የኃጢአት መጀመሪያው ላይ ነኝ። ይኸውልሽ እኔም ሌላ ነገር ውስጥ አትክተችኝ። ስርዓት ያዥ። አንተ ራስህ ስርዓት ያዝ። እኔ እኮ ይሄን ቤተሰብ ስለምወድ እንጂ እንዴ ይሄን ቤት ለቅቄ እኮ በሄድ እኮ ሁሉም ነገር እኮ ይቀራል። እኔ እንተሳሰብ እንጂ። እስኪ ከሰማች በደንብ ንገራት። እኔ እኮ ኮሽ ባለ ቁጥር እኮ እንቅልፌን አጣው። እሷ ታንቃ የምትሞት እየመሰለኝ። የዚህን ያህል ነው መጨነቅ አለብኝ እንዴ? አይገባኝም እኮ ይሄ። ንገራት፣ በደንብ ንገራት። ቆይ ደህና ናት? ምንድነው የተፈጠረው? ለዛሬ ተርፋለች። አንቺም የሚያዛልቅ ጸሎት ነው ያያሽው። ብታስቢበት ይሻልሻል። ቆይሽ ምን አድርጊ ነው አንተ የምትለኝ? ምን አድርጊ ነው የምትለኝ? እኔ የሚጠቅምሽን አድርጊ ብቻ ነው የምልሽ። አስወጥተሽ ብትገላገይ ይሻልሻል። በኋላ ሆድሽ ሲገፋ ትቶሽ ነው የሚሄደው። እያጭበረበረሽ ነው። ወይኔ ምን ላድርግሽ? እኔም እኮ ግራ ቢገባኝ ነው። ገና የከፋ ጊዜ ይመጣል። ይህን ያላደገ ልጅ የልጅ አባት ይሆናል ብለሽ ማሰብሽ ራሱ የሚደንቅ ነው።
እናቱ ስጨክንበት ራሱ እንዳየሽው ሩጦ እናቱ ቀሚስ ስር ነው የሚደበቀው። የምትለው ነገር ግን እውነትህን ነው? እኔ አላምንህም። ልጁ በየዋህነቱ ታስሮ ነው አስረግዣታለሁ ያለው። በኋላ ዞር ብሎ አያሽም፣ ብትነቂ ነው የሚሻለሽ። አረ በምን ድፍረቴ ነው እሺ ቀለሟን አይን ማየው? በገዛ አልጋይ ላይ ስትዳሩ ኑራችሁ የኔን አይን አፍጠሽ እያየሽ አሁን የሷ ምኑ ያስፈራል? አረ እባክህ ክፉ አትናገር። እኔ ምንም ያረኩት ነገር የለም። ቆይ ዶሮ ነኝ በንፋስ ነው ያረገዝኩት እያልሽ ነው? የሚጠቅምሽ ማስወጣት ነው። ቶሎ አስወጭ። አረ ተወኝ እባክህ ተወኝ፣ አትጨመርብኝ። አንተም ደግሞ አሁን ከገባሽ ግቢ ወይም ደግሞ ሂጂ። ባንቺ የተነሳውን እሳት በደንብ አድርጌ ላራግበው። ሰሚኛለሽ? አቤልዬን አምጪልኝ። በቃ አቤልን አስመጭልኝ። አንቺ ልጅ ኧረ ተይ፣ እስከ መቼ ነው ቤቱ የምትበጠብጪው? ኧረ ተይ እባክሽ ተይ። ኧረ ተይ አንቺ ልጅ ተይ። አይዞሽ አታስቢ፣ በቅርቡ ሰላም ትሆኛለሽ፣ ትገላገኛለሽ። ቆይ ምን ለማለት ፈልገሽ ነው? ከፈለግሽ ነይ ደብድቢኛ። ማንንም ነው የማልፈራው። ነይ እንደ ልማድሽ ደብድቢኝ። እንዴ ኧረ ጉርምስናሽን በረዳ አድርጊው። እንዴ እስቲ በልክ አድርጊው። ምንድነው? ምን ጎሎሽ ነው እንደዚህ የምትሆኚው? ኧረ ተይ አንቺ ልጅ ተይ። አንቺ በፍቅር መታዘዝ አይገባሽም። እስኪ አሁን በሩን ክፈችልኝና ወጥቼ እኔ አቤሌን እፈልገዋለሁ። ከዚህ ቤት እወጣለሁ ብለሽ እንዳታስቢ። በእጄ ነው ሰበብ የምትሆኚው። ያው አንቺ ሁሌም ትደበድብኛለሽ፣ ትቀጠቅጭኛለሽ። አቤልዬ ደግሞ እያባበለኝ ነው ያደግኩት። ስለዚህ ለእኔ ዱላ ብርቅ አይደለም። በይኔና ደብድብኝ። ቆይ አንቺ እንዴት ነው የሚያደርግሽ? እባክሽ አናትሽን ብዬ እንዳልገላግልሽ። ደግሞ በደንብ ስሜን ልንገርሽ፣ አቤሌን እወደዋለሁ። አንቺን ደግሞ አብዝቼ ነው የምጠላሽ። እኔ በስርዓትና በጥንቃቄ አሳድግሽ እንደው ስርዓት አልባ ሆነሽ ትኖሪ? እንደፈለኩኝ ሆናለሁ፣ አያገባሽም። አሁንማ አልፈራሽም። አንዴ በቁሜ ገለሽኛል። አንዴ ትምህርት ቤት ስቀር ትደበድብኛለሽ፣ አንዴ ሱቅ ሄጄ ስቆይ ትደበድብኛለሽ። ስለዚህ አሁን አልፈራሽም። ነይና ደብድብኝ። እኔማ ለራስሽ ብዬ ነበር፣ እንዳትታለይ፣ እንዳትጠቂ፣ እንዳትጎጅብኝ ብዬ ነበር። ከሆንኩም የመሆኔ ምክንያት አንቺው ራስሽ ነሽ። ከዚህ በኋላ መልስ እንዳስጫት ነግሬሻለሁ። እንግዲህ እሺ አቤልዬ፣ እሺ መልስ አልሰጣትም። ምግብ በልተሃል? ላቅርብልህ? አፍሽን ዝጊ። ዘር አሰዳቢ፣ አዋራጅ አመዳ። አንተ እርጉዝ አፍቃሪ ምን ልትባል ነው? ኧረ ተይ ሰብለ፣ ኧረ ተይ፣ ታላቅሽ ነው። ተይ መልስ አትስጪው። ተይ። ብሰጠውስ ምን ልትሆኚ ነው? አንቺ ዝም በይ። አሰዳቢ ጭራሽ አልባሰባትም እንዴ ዝም ስንላት? እሷ እኮ ከቀልባ አይደለች። እስቲ አንተ እንኳን ተረጋጋ። እናንተ እርስ በርሳችሁ ተጋድላችሁ ደግሞ የሀገር መሳቂያ መሳለቂያ እንዳታረጉኝ። ከዚህ በኋላ ደግመ ጫፏን እንዳትነካት። ይምታኝ። እሱን ለመታኝ አንቺ ምን አገባሽ? አቤልዬ ና ድገመኝ፣ ና ምታኝ። ምክንያት ከሆነ ምከሪያት፣ በእጅ ሰበብ እንዳትሆን። አቤልዬ ከዚህ በኋላ ጥለኸኝ ወዴትም እንዳትሄድ እሺ? እኔ እኮ እንዴት እንደምወድ በዛ ላይ በጣም ናፍቀኝ ነበር። አንተ ግን እኔን ጥለያችን እርጉዝ ተከትለህ ሄድክ። ቆይ ግን እሷ ከኔ በልጣብህ ነው? ኧረ ምን አይነት ጉድ ውስጥ ነው የከተትከኝ? ኧረ ጌታዬ እባክህ፣ ኧረ ተመልከተኝ። ኧረ እነዚህ ልጆች ምን እየሆኑ ነው? አቤል አቤል፣ አንተ ቢያንስ እሷን እንኳን ተዋት። አንተ መረጋጋት አለብህ እንዴ! እናንተ ለራሳችሁ ባታስቡ ለቤተሰብ አታስቡም እንዴ? ከቤተሰብ አልፎ እኮ እኛን እያስጨነቃችሁን ነው።
እንዴት እንደዚህ ይደረጋል? አንተ እንኳን ከሷ አትሻለም እንዴ? አረ ታምሩ በእናት ለመፍረድ አትቸኩል እንዴ። ያት እስቲ እንዴት እንደሚያደርጋት ምን ሆነ ነው? እስቲ አንተ በኔ ቦታ ብትሆን ምን ታደርጋት? እህቴ እኮ ነች። እኔማ በአንተ ቦታ ቢሆን ለተወሰነ ጊዜ ካይኗ አርቅ ነበር። ከዛ ቀስ በቀስ እሷም ተስተካከል ነበር። እኔ የማውቀው ወንድሟ እንደሆንኩ ነው። ታምሩ ለመፍረድ አትቸኩል። ስማ አንተ እርጉዝ አፍቃሪ፣ ከኔ ለመራቅ ብለህ የሰው ልጅ ለማሳደግ ብለህ አስበህ ነው? በጣም ታሳዝናለህ። እሺ ለማኝ ስማ ደግሞ እኔን ትታ ከሷ ጋር እኖራለሁ ብለህ አስበህ ከሆነ ተሳስተሃል። ሁለትሽንም ነው የማጠፋሽ። እሺ በደንብ አድርገህ ያዝልኝ ይሄንን። ምን ስለማናተች ያት እስቲ እንዴት እንደሚያደርጋት ፍጹም እኮ ሌላ ሰው ሆነች። አሁን የማውቃት ትንሿ ሰብለች ናት። ቆይ እቺንማ ውስጥ አስገብቼ በሚጥሚጣ ሳጥናት ነው ይሄ ፍቅር ምናምን የምትለው የምትጃጃለው ነገር የሚወጣላት። አረ ለዚችማ ሚጥሚጣ ሲያንሳን ነው። ይችን ነበር ራቁቷን በደና ሽቦ አድርጎ መለብለብ። ለነገሩ ተው፣ እሱ ለኔ ተውልኝ፣ እኔ ለበልባታለሁ። ቤተሰብ እኮ ተዋረደ። ምን ቤተሰብ ብቻ ተከራዮቹም ተንገላታን እንጂ አስቡ እንጂ ለኛ አቤል አይመጣም እንዴ? ቆየ እኮ በጣም። እንደዚህ እያረግሽው እንዴት ነው የሚመጣው? ልጄን እኮ መቀመጫ ሰጣሽው። እኔ ምን አደረግኩት? አንቺ እኮ ነሽ መቀመጫ ሰጣሽው። ኧረ ተይ አንቺ ልጅ፣ እናትሽ እኮ ነኝ። ምንድነው እንደ ኩያሽ የሚታየኝ? ቆይ እንደዛ ገፍትረ አካለ ጎዶሎ ብታረጋት የባሰ መሳቂያ ልንሆን አይደል እንዴ? እስቲ ቻል አድርገው የኔ ልጅ። እሱ ይምታኝ እንደፈለገው፣ በፈለገው ሰዓት ይምታኝ። እኔ ደስ ነው የሚለኝ። አቤልዬ አንተ በፈለግከው ሰዓት መተምታኝ። እሺ ያው ማለቴ ባል ሚስቱን ሲመታት ደስ ይሌለ። አንቺ ልጅ በልጅነትሽ የተቀረጸብሽ ነገር ነው እንደዚህ የሚያስቸግርሽ። አቤል ወንድምሽ ብቻ ነው። ተይ ባክሽ ተይ። ሰሞኑን ላልተወሰነ ቀን ከዚህ ልርቅ አስቤያለሁ። ይሄን ልነግርሽ ነው የመጣሁት። አክስት ጋር አዋሳ ቢሆን ደግሞ ደስ ይለኝ ነበር። እሷም እስከዛ ድረስ በደንብ ትስተካከላለች። ስማ አንተ እርጉዝ አፍቃሪ ብቻ ነው ወይስ ያቺ እርጉዟንም ይዛት ነው የምትሄደው? እሷ አይመለከትሽ ፈጣጣ። አቤልዬ እኔም አብሬ እመጣለሁ። አንቺ ባለጌ ትግስቴን አታስጨርሽ እንጂ ስብርብር አድርጌ እንዳላስቀምጥሽ። አርፈሽ ቁጭ በይ። ልቤ ተሰብሮ እግሬ ተሰብሮ በመስበር የምስተካከል መስሎሽ ከሆነ ስበርኛ። አንተ እርጉዝ አፍቃሪ አንተ ማገዛት። እሺ አሁን እዛች እርጉዟ ጋር እኮ ነው የሚሄደው። አሁን እኔ ሰብለ ይሄንን ነው የወደድኩት። ደግሞ ይሄ ምኑ ይወደዳል? አንቺ እኮ ነሽ ይሄ ልጅ መቀመጫ ያሳጣሽው። ዝም በይ እባክሽን። አንቺ ራስሽ ነሽ መቀመጫ ያሳጣሽው። ታምዬ እኔ የምለው እዚህ ቤት የሚስቅ ሰው የለም እንዴ? ሁሉም የደበረው ብቻ ነው። ምን ነው ሰፈሩ ይነሳል ተብሏል እንዴ? ግራ ገባኝ እኮ። በማያገባሽ አትግቢ። አሁን ማን ፈቅዶልሽ እዚህ መጣሽ? የማወራ ነገር ስላለ ነው። በዛ ላይ ንፍቅ ብለኸኛል። ዛሬ ምንም ማውራት አልፈልግም። አሁን ተነሽና ውጪ። አንተ ማውራት አልቻልክምና እኔ ደግሞ መውጣት አልችልም። ተነሽና ውጪ አልኩሽ፣ ውጪ። እንዴ አልወጣም። ናፍቀኸኛል እያልኩ እኮ ነው። አይገባህም እንዴ? ይኸውልሽ እኔ ስለ ናፍቆት ማውራበት ጊዜ የለኝም። ለራሴ ድብር ብሎኛል። በቃ ተነስተሽ ውጪ። ታዲያ ምን ችግር አለው? እኔ እንዴት ድብርትህን እንደማስወግድልህ ታውቂልህ? ዛሬ ምንም አይነት ሙድ የለኝም። አሰሚም እንዴ? በቃ ደብሮኛል። ተነሽና ውጪ በቃ። አቤልዬ ለምንድን ነው እንደዚህ የምትሆነው? እኔ እኮ ከአንተ ፍቅር ብቻ ነው የምፈልገው። አንተ ደግሞ የተፈጠርከው ለእኔ ነው። ደግሞ አንተን ሳጣ እኮ እንዴት እንደጨነቀኝ የእውነት ሞቺ ነበር ያለኝ። ደግሞ ታምሩ ደርሶ ባያድነኝ ኖሮ ሞቼል ነበረ። ከዚህ በኋላ እንደዚህ ስትይ እንዳልሰማሽ። ስርዓት ይኑርሽ እንጂ በጣም ነው የምታስጠዩሽ። አቤልዬ ቆይ ምን አደረግኩ? ማፍቀር ደግሞ ምን ሆኖ ኃጢያቱ? አዎ ልክ ነሽ። ማፍቀር ኃጢያት ሆኖ ያውቅ። ኃጢያቱ ምን እንደሆነ ታውቂያለሽ? የማይፈቀር ነገር ማፍቀር ነው። እንዴት ወንድምሽን ታፈቅሪያለሽ? ይህ እኮ ነውር ነው፣ ነውር። የፈለግከውን ስም ብትሰጠው እኔ ምንም ማድረግ አልችልም። ደግሞ አንተን ውድድ ፍቅር ነው ማድረግ። ይኸውልሽ የቤታችንን ደስታ እያጠፋሽው፣ ሰላማችንን እኮ እያደፈረሽው ነው ያለው። ለእኔ ባታስቢ እንኳን እንዴት ለቤተሰብሽ አታስቢ? ምን አደረግኩኝ? እስኪ ንገረኝ። እኔ ምን አጠፋሁኝ? ውድድ ፍቅር ቅር ነው ማድረግ።
እና ደግሞ ከአንተ ልጄ እናት ነው መሆን ፈልገው። ለራስሽ ክብር ባይኖርሽ ለቤተሰብሽ ክብር አይኖርሽም? ቆይ እንዴት ባለጌ እንደዚህ ትሆኛለሽ? በስርዓት አድርገሽ ይኸውልሽ፣ ሌላ ነገር ውስጥ ሳንገባ ከፊት ጥፊልኝ። በጥፊ ብዬ ካላስወጣሽ ቶሎ ጥፊ። ባልጠፋስ ቀን አቤልዬ፣ ባልጠፋስ ምን ልታደርገኝ ነው?